Type 2 diabetic, a chronic metabolic disease now in which the body can't use insulin properly. So ያ ምንድነው ኢንሱሊናችን ሰውነታችን ኢንሱሊንን በተገቢው መንገድ ሳይጠቀመው ሲቀር ኢንሱሊን ሬዚስታንስ ሲፈጠር ማለት ነው። ያ ምን ማለት ነው? የተመረተው ኢንሱሊን ብለድ ሹገራችንን ወደ መስልና ወደ ሴል ትራንስፖርት የሚያደርግ እንደሆነ ባለፈው ጊዜ ተነጋግረናል። ሶ አሁን ብለድ ሹገራችንን ይዞ ኢንሱሊን ወደ ሴልና ወደ መስል በሚሄድበት ሰዓት ሴላችንና መስላችን ኢንሱሊን እንዳይገባ ያግዱታል፣ ይከለክሉታል፣ መልስ አልሰጥ ይሉታል። ሶ በዛን ሰዓት ግሉኮስ ተመልሶ በደማችን ውስጥ ይከማቻል። በይህ በሚሆንበት ሰዓት ደግሞ ፓንክረስ ምን ይሆናል? ብዙ ስኳር በደማችን ውስጥ እንዳለ ሲያቅ በብዛት ኢንሱሊን ማምረት ይጀምራል። ኦቨር ታይም ይሰራል። ካለማቋረጥ ኢንሱሊን ያመርታል። ያ ምንድነው? ያንን ሬዚስታንስ ያደረገውን ኮምፐንሴት ለማድረግ ለመተካት ቶሎ ይሰራል ማለት ነው። በዚህን ሰዓት ምን ይፈጠራል? ፓንክረስ ይደክማል። በጣም ኦቨር ታይም ስለሚሰራ ካለማቋረጥ ኢንሱሊን ስለሚያመነጭ ፓንክረስ ይደክማል። ኢንሱሊን መመረቱ ይቀንሳል። የኢንሱሊን ምርት ይቀንሳል ፓንክረስ ሲደክም። ሶ በዚህ ምክንያት ኢንሱሊን ምርት ሲቀንስ ስኳራችን ደግሞ ትራንስፖርት ስለሚያጣ በደማችን ውስጥ ይጠራቀምና ምን ይሆናል ማለት ነው? ሃይ ብለድ ሹገር ሌቭል ይሰራል። በጣም ከፍተኛ የሆነ የስኳር መጠን በደማችን ውስጥ ይከማቻል ማለት ነው። ሶ ዳያቤቲክ በምን ይገለጻል ስንል ሃይ ብለድ ሹገር፣ ኢንሱሊን ሬዚስታንስ፣ ሉዝ ኦፍ ፓንክሪያቲክ ቤታ ሴል ፈንክሽን፣ ኢንሱሊን ዲፊሸንሲ። ሶ በከፍተኛ ደረጃ የደም ስኳር፣ ኢንሱሊን ወደ ሴላችንና ወደ መስላችን እንዳይገባ መታገድ፣ የፓንክረስ ስራ መቀነስ ወይም ደግሞ ፓንክረስ ችሎታውን ያጣል። ኢንሱሊን የማምረት ችሎታውን ያጣል ከስራ ብዛት የተነሳ ደክሞ ማለት ነው። በዚህ ሰዓት ምን ይሆናል? ኢንሱሊን ዲፊሸንሲ ይመጣብናል ማለት ነው። ሶ እዚህ ጋር የምናየው ይሄ ስዕል ላሳያችሁ እንትን አድርጌ፣ ይሄኛው ኖርማል ኢንሱሊን፣ ይሄ የምታዩት ኖርማል ኢንሱሊን እዚህኛው ጋር ያለው ይሄ እነዚህ ቢጫዎቹ ናቸው ስኳር። ሶ እዚህ ጋር አሁን መጀመሪያው ስዕል ላይ ኖርማል ብለድ ግሉኮስ ነው ያለው። እዚህኛው ጋር ከመጣችሁ ግን ቢጫዎቹ በጣም በስተዋል። ስለዚህ እዚህ ጋር ምን አለ? ኢንሱሊን ሬዚስታንስ አለ። ኢንሱሊን ብለድ ሹገራችንን ይዞ ወደ መስላችን እንዳይገባ ታግዶ መልሶ ምን አድርጓል? ወደ ብለድ ስትሪማችን ለቆታል ማለት ነው። ስለዚህ እዚህ ጋር ይሄ ስዕሉ የሚያሳየን ኖርማል ብለድ ሹገር እና ሃይ ብለድ ሹገር የስኳር ትክክለኛ የስኳር መጠንና በጣም የበዛ ትልቅ ሃይ የሆነ ብለድ ሹገር ያሳየናል ማለት ነው። እዚህ ጋር ኖርማል ሜታቦሊዝም ጊዜ ምን ይፈጠራል? በኖርማል ሜታቦሊዝም ጊዜ ምግብ እንበላለን፣ ካርቦሃይድሬቱ ወደ ግሉኮስ ይቀየራል። ግሉኮስ ኦኬ ኖርማል ሜታቦሊዝም ጊዜ ምግብ እንበላለን፣ ካርቦሃይድሬት ወደ ግሉኮስ ይቀየራል። ከዛ ግሉኮስ በደማችን ውስጥ ይገባል።
ፓንክሪያስ ምን ያደርጋል? በዚህን ጊዜ ስኳር በደማችን ውስጥ ባየ ጊዜ ፓንክሪያስ ምን እንደሚያደርገው ኢንሱሊን ያመርታል። ኢንሱሊን ደግሞ ከሪሰፕተሮቹ ጋራ ከግሉኮሶቹ ጋራ ባይንድ ያደርግና ምን ይሆናል? ወደ መስልና ወደ ፋት ሴላችን ይዞ ይገባል ማለት ነው። ከዛ ምንድነው መስላችን ለኢነርጂ ይጠቀመዋል ግሉኮስን። በዚህ ጊዜ ኖርማል ብለድ ሹገር ይሆናል። በዳያቤቲክ ታይም ሴል ሬዚስታንስ አለ። ኢንሱሊን ግሉኮስ ይዞ እንዳይገባ መታገድን ይታያል። ፓንክሪያስ ሞር ኢንሱሊን የማመንጨትን እናያለን። ቤታሴል ምን መሆን ይመጣል? መድከም። ቤታሴል እየደከመ መምጣት ይጀምራል። ይሄ ቤታሴል ምንድነው? ኢንሱሊን የሚያመርተው ሴል እየደከመ ኤግዞስትድ እየሆነ ይመጣል። ከዛ ኢንሱሊን ፕሮዳክሽን ምን ይሆናል? ይቀንሳል። ኢንሱሊን ፕሮዳክሽን ሲቀንስ ምንድነው የሚሆነው? ትራንስፖርት ስለሌለ ግሉኮስ በደም ውስጥ ይቆያል። ያ ምን ይፈጥራል? ብለድ ግሉኮስ ሃይ ብለድ ግሉኮስ ከፍተኛ የሆነ የደም ስኳር ይፈጥራል ማለት ነው። አሁን የኖርማሉና የዳያቤቲኩ በጣም የተለያየ ነው የሚሆነው ማለት ነው። ኢንሱሊን ሬዚስታንስ ኤክስፕሌን ሲደረግ ኢንሱሊን እንደ ቁልፍ ይያዛል። በኖርማሉ ጊዜ ቁልፍ በሩን ይከፍታል። ከዛ ቁልፉ በሩን ከከፈተ በኋላ ግሉኮስ ወደ መስልና ወደ ሴል ይገባል፣ ለኃይል ይውላል ማለት ነው። በዳያቤቲክ ጊዜ ግን ቁልፉ በሩን አልከፍት ይላል። ዝጋት ሊሆን ይችላል፣ የሆነ ነገር ሊሆን ይችላል። ሳምቲንግ ሮንግ ሆኗል እንትኑ ላይ ጋኑ ላይ። ስለዚህ ቁልፉ መክፈት አልቻለም፣ ኢንሱሊን መግባት አልቻለም። ግሉኮስን ይዞ ግሉኮስ ምን ይሆናል? በዚህ ሰዓት ደማችን ውስጥ ይጠራቀማል፣ ደማችን ውስጥ ይቀመጣል። ከዛ ምን ይሆናል? ብለዳችን ሃይ ስኳር ከፍተኛ መጠን ያለው ስኳር በደማችን ውስጥ ይከማቻል ማለት ነው። በዚህ ሰዓት ምን ይሆናል? ዳያቤቲክ ይፈጠራል ማለት ነው። አሁን ሪስክ ፋክተሩ ምንድነው? ለዛ ነገር የሚዳርገን ነገር ምንድነው? የሰውነቱ ውፍረት፣ አክቲቪቲ አለማድረግ፣ ከፍተኛ ካሎሪ ያላቸው መጠጦችም ሆነ ምግብ መብላት፣ ሲጋራ ማጨስ እና የደም ግፊት መኖር። እነዚህ በሙሉ እዚህ ጋር የተጻፉት እንዳለ በሙሉ ውፍረትን የሚያመጡና ለኢንሱሊን ሬዚስታንስ የሚያጋልጡን ለዳያቤቲክ የሚያጋልጡን ናቸው ማለት ነው። እነዚህና ከነዚህ መጠበቅ ይኖርብናል። እነዚህ ልናሻሽላቸው ልንቀይራቸው የምንችላቸው ናቸው። እዚህ ጋር ደግሞ ነን ሞዲፋየብል የሚባሉ አሉ። በተፈጥሮ የሚመጡ ልንከላከላቸው የማንችል ማለት ነው። እድሜያችን ከ45 ዓመት ሲበልጥ ከፋሚሊ ውስጥ ያለበት ሰው ሲኖር ከዛ እንወስዳለን። ጀስቴሽናል ዳያቤቲክ ቀጥሎ የምናየው ነው። በእርግዝና ሰዓት የሚመጣ የዳያቤቲክ አይነት ነው። በእርግዝና ሰዓት ባረገዝን ሰዓት ጀስቴሽናል ዳያቤቲክ የሚባለውን ዳያግኖስ ተደርገን ከሆነ በእድሜያችን ሲጨምር ያሰጋናል ማለት ነው፣ ሊኖርብን ይችላል ማለት ነው። ሲምፕተምስ ምልክቶቹ ባለፈው እንዳልኳችሁ ይመሳሰላሉ። በጣም የውሃ ጥማት፣ ቶሎ መሽናት፣ የአይን መጋረድ፣ ቁስል ካለብን ቶሎ ያለመዳን፣ መራብ፣ ቶሎ መራብ እና እነዚህን የመሳሰሉት ናቸው ማለት ነው። ፍሪኩዌንት ኢንፌክሽን፣ ቶሎ ኢንፌክሽን ሲይዘን፣ እግራችንን የመደንዘዝ ባህሪ ሲታየን፣ ሲደክመን እና ክብደታችን ሲቀየር በቅርብ ጊዜ ውስጥ እነዚህ
ዳያግኖሲሳችን ምንድነው? የምርመራ ውጤታችን የሚሆነው ኖርማል ፋስት ብለድ ግሉኮስ ከ70 እስከ 99 ፋስቲንግ በምንም አይነት ነገር ሳንበላ ጠዋት ተለክተን ከ70 እስከ 99 ከሆነ ኖርማል ነው። ከ100 እስከ 125 ከሆነ ደግሞ ተቃርበናል ማለት ነው። ዳያቤቲክ ሊይዘን ስኳር በሽታ ሊይዘን ተቃርበናል። ከ126 እና ከዛ በላይ ከሆነ ግን በትክክል ዳያቤቲክ ይዞናል ማለት ነው። A1C A1C አቨሬጅ ብለድ ሹገር ከ2 እስከ 3 ወር ያለው ማለት ነው። የA1C ውጤታችን ኖርማሉ 5.7 ከሆነ ኖርማል ነው። ተጠጋግተን ከሆነ ላይክ የሚያሰጋን ደረጃ ከሆነ 5.7 እስከ 6.4 ከሆነ ያሰጋናል። መንገድ ላይ ነን ማለት ነው ብለድ ሹገር ሊይዘን። ከ6.5 በላይ ከሆነና 6.5 ከሆነ ደግሞ በደንብ ዳያቤቲክ አለብን ማለት ነው። ኮምፕሊኬሽን የሚለው ሃይፐርግላይሰሚያ ሃይ ሊሆን ይችላል። ስኳራችን በድንገት ሃይ ሊሆን ይችላል። የተሰጠኑን መድኃኒት እና ኢንሱሊን በስርዓት ካልተጠቀምን በጣም ሃይ ሊሆንብን ይችላል። ይህም የሚያሳውቀን ውሃ መጥማት፣ ቶሎ መሽናት እና የአይን መጋረድ የሚባሉት ናቸው። ሃይፖግላይሰሚያ ሊሆን ይችላል፣ ሊወርድብን ይችላል። በጣም በከፍተኛ ደረጃ ሊወርድ ይችላል። መድኃኒቱን ወስደን ምግብ በተገቢው መንገድ ካልበላን በጣም ሊወርድብን ይችላል ማለት ነው። ያም ላብ ያልበናል፣ ግራ እንጋባለን፣ የሚጥል በሽታ የምንለው አይነት መንቀጥቀጥ እንደዛ አይነት ሁኔታ ይታይብናል እና ንቃተ ህሊናችን ይጠፋል። እናጣለን ንቃተ ህሊናችን ማለት ነው። ክሮኒክ ሪቲኖፓቲ የአይን መታወር ሊመጣ ይችላል። የኪድኒ በሽታ፣ የኩላሊት በሽታ ሊመጣብን ይችላል። የነርቭ በሽታ ሊመጣብን ይችላል። የአርተሪያችን በሽታ ይመጣል። ካርዲዮቫስኩላር እና ይሄ ሃይ ብለድ ሹገር ኪድኒ ፊልተርን ዳሜጅ የማድረግ ችሎታ አለው። ይሄ ሁሉ የሚመጣው በዳያቤቲክ ነው ማለት ነው። ይሄ የምታዩት እዚህ ጋር የዳያቤቲክ ሰዎች ላይ የሚታይ በብዛት የሚታይ የእግር ቁስል ነው። አሁን እዚህ ጋር ይሄ ቁስል እዚህ ጋር ይሄንን አሳየኋችሁ እንጂ የተለያየ ቦታ እዚህ ተረከዝ ላይ ይመጣል፣ በዚህ ጋር ይቆስላል፣ እዚህ ይቆስላል እና በጣም ለመዳን የሚያስቸግር የቁስል አይነት ነው። ዳያቤቲክ ስኳር በሰውነታችን ውስጥ ስለሚኖር የመዳን እንትኑ በጣም ዝቅተኛ ነው። በጣም ሰፈር አድርገው ምናምን ነው ቁስል የሚድነው እና ቢድንም ቶሎ የመመለስ ቻንስ አለው። ከፍተኛ ቻንስ ነው ያለው ማለት ነው። መጠንቀቅ ያስፈልገናል። ትሪትመንት፣ ላይፍ ስታይል፣ ሄልዚ ዳይት የኑሯችንን አኗኗራችንን ማስተካከል፣ ጥሩ የአኗኗር ዘይቤ መከተል ይጠበቅብናል። ጤነኛ የሆነ አመጋገብ ሁልጊዜ ነው ይሄንን የምለው። ጤነኛ የሆነ አመጋገብ በጣም ቁልፍ ነው፣ ቁልፍ የሆነ ነገር ነው። ኤክሰርሳይዝ ማድረግ በጣም ቁልፍ ነው። ክብደታችንን መቀነስ እና ሲጋራ ማጨስ ማቆም፣ እነዚህ በጣም ላይፍ ስታይል እንትን ማቆም አለብን ማለት ነው። የሚጠቅመን ነው ይሄ በጣም። ሜዲኬሽን ሜትፎርሚን ፈርስት ላይን ሜትፎርሚን ነው። ታይፕ 2 የትም ቦታ ቢሆን መጀመሪያ የሚታየው በሜትፎርሚን ነው። ሜትፎርሚን ይታዘዛል። ሜትፎርሚን ምንድነው የሚያደርገው? ጉበት የሚያመርተውን ግሉኮስ ይቀንሳል። ከዛ ደግሞ ሴሎች ኢንሱሊንን በተሻለ ሁኔታ እንዲጠቀሙ ያደርግና ኢንሱሊን ሬዚስታንስን
ይቀይራል ማለት ነው፣ ይቀንሳል። ሶ የተሰጠንን መድኃኒት በአስፈላጊው መንገድ በታዘዘልን መሰረት መውሰድ፣ በሜዲኬሽን ኮንትሮል ማድረግ ካልተቻለ ኢንሱሊን የሚታዘዝበት ሁኔታ አለ ማለት ነው። እዚህ ጋር ይሄ ስዕል ማሳያችሁ ኢንሱሊን ሬዚስታንስ ያለበት ሰው አንገት ነው። ከኋላ እንደዚህ አይነት የቆዳ መቀየር ይከሰታል። በቤተሰባችሁ ይሁን በጓደኝነት ይሁን በማንኛውም አይነት ቦታ ይሁን እንደዚህ አይነት የቆዳ መለወጥ ያያችሁበትን ሰው ስትሮንግሊ ምከሩት። ሄዶ ሐኪም ቤት ስኳሩን እንዲመረመር ቼክ እንዲያደርግ ዶክተር እንዲያይ እንዲያማክር መንከር በጣም ይጠበቅብናል ማለት ነው። ብዙ ሰው ይሄን ኖቲስ የሚያደርግ ሰው የለም። ግን የኢንሱሊን ሬዚስታንስ ምልክት ነው ይሄ። በጣም 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 በቃ በሚገርም ሁኔታ ብዙ ሰዎች ይሄንን አይነት ነገር ቆዳቸው ላይ ያለ ምንም አይነት ሲምፕተም ሳይኖርባቸው እኔ በጣም ነው በቃ ሪኮመንድ የማደርጋችሁ እንደዚህ አይነት ነገር እስኪናችሁ ላይ ካለ በአስቸኳይ ሄዳችሁ ዶክተር አማክሩ፣ ክብደታችሁን ቀንሱ፣ አበላላችሁን አስተካክሉ፣ ዋክ ሂዱ። እነዚህን ሁሉ አድርጋችሁ ካንተን ካላለ ያው የግድ መድኃኒት ያስፈልጋል ማለት ነው። ይሄንን አይታችሁ እንዳታልፉ ፕሊዝ። ይሄ የኢንሱሊን ሬዚስታንስ መገለጫ ነው። በቃ ወይ መጥቷል ማለት ነው። ዛሬ እንግዲህ ስለ ኢንሱሊን ሬዚስታንስ ያመጣሁላችሁ ይሄ ነው። የሚቀጥለው ጀስቴሽናል ዳያቤቲክ እንመጣለን። ምን ጥያቄ አስተያየት ካላችሁ ሰፖርት አድርጉ። መልካም ጊዜ ይሁንላችሁ። ባይ